ሰላም ሰላም፣ እንዴት ናችሁ? ይህ እንደገና ነው። እንደገና ከትዕግስት ጋር የዩቲዩብ ቻናል ስሜን ቀይሬዋለሁ። እንደገና ብየዋለሁኝ። እንደገና ያልኩበት ብዙ ምክንያቶች አሉኝ። እሱን በሌላ በሰፊ ቪዲዮ አብራራላችኋለሁኝ እና ከዛሬ ጀምሮ ትዕግስት ዩቲዩብ ወደ እንደገና ተቀይሯል። እንደገና ከትዕግስት ጋር እንቀጥላለን ማለት ነው። ግራ እንዳትጋቡ ፋሚሊዎቼ፣ እኔ ነኝ። ግን ያው ለኔ ትርጉም ያለው ስም ሆኖ ስላገኘሁት እንደገና ያልኩበት የራሴ ምክንያት ስላለኝ፣ ስለዚህ ከዚህ በኋላ በምንሰራው ቪዲዮ ላይ እንደገና ከትዕግስት ጋር እያልን እንጀምራለን ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው በጣም ደህና ነኝ። እንግዲህ እንደተለመደው ሽበታችንን እናጠፋለን ብለን በተነሳ ነው መሰረት ይሄ ፓርት 4 ነው ማለት ነው። ፓርት 3 ከፓርት 1 ጀምሬ እስከ ፓርት 3 ሰርቼ መሀል ላይ ግን ቅቤ ተቀብቼ ስለነበረ አቋርጬው ነበረ ማለት ነው። ስለዚህ ዛሬ እንግዲህ ፓርት 4 ይዤላችሁ መጥቻለሁ። ተከታተሉኝ። ያው ራሴን አሞኝ ትንሽ ስለነበረ ቅቤ ተቀባው በመሃል ጾም ስለተፈታ ቅቤም ደግሞ ስለሚያስፈልገው ማለት ነው ተቀብቻለሁ። ዛሬ ደግሞ ይዤ መጥቻለሁኝ። ያው እንደተለመደው ይሄ የቅባት ዕቃ ለመቀባት እንዲያመቸኝ ስለምፈልግ ነው፣ ቅባት አይደለም። እሺ። እና እንግዲህ ዛሬ እንደገና ከትዕግስት ጋር ፀጉራችን በደንብ እንንከባከባለን፣ ራሳችንን እንንከባከባለን፣ ብዙ ነገራችን እንደገና እንቀይራለን ማለት ነው። ከኔ ጋር ሁኑ። ይህን ቻናል ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁንም አትርሱ። እንደገና ከትዕግስት ጋር ወደፊት እንደገና አብራችሁ ነው። አሁን መቀባት ጀምራለሁ። ፀጉሬ ቁጥርጥር ነበረ ታውቃላችሁ። እኔ ፀጉሬን ዝም ብዬ አላስቀምጥም፣ ወይ ሁለት ቦታ ብቻ የሆነ ነገር ሰራለሁ ፀጉሬን። ሰው እንደዛ ነው የነበረው። ፈትቼዋለሁኝ። ሌላ ደግሞ አዲስ የጀመርኩትን ነገር ልንገራችሁ፣ እየተቀባው ለፀጉሬ ምን አዲስ ነገር እንዳደረኩኝ ማለት ነው። እንደምታውቁት ፀጉሬን ሁልጊዜ ሳልሰራ አልተውም፣ ሰራለሁ። ግን ደግሞ ፀጉሬን ቀኑን ጠብቄ አልታጠብም፣ ሰዓቱን ጠብቄ አልታጠብም ነበረ ማለት ነው። ሰው ይህን ውህድ መቀባት ከጀመርኩ በኋላ ግን ሳምንቱን ጠብቄ ፀጉሬን እየታጠብኩት ነው። ፀጉሬን በጣም ንጹህ የሆነ ነው ማለት። ከዚህ በፊት ንጹህ አይደለም ማለት አይደለም፣ በዛ ስላችሁ ግን ከዚህ በፊት ላይ ቅዳሜ ቀን ከነበር የምታጠበው በሳምንቱ ወይ ላሳልፈው እችላለሁ ምናምን። አሁን ግን ይህንን ውህድ እየተጠቀምኩት ስለሆነ ቀኑን ጠብቄ እቀባለሁ፣ ቀኑን ጠብቄ ይታጠባለሁ። ያው እንደነገርኳችሁ ባለፈው ሳምንት ብቻ ቅቤ ተቀብቼ ስለነበረ ነው እንጂ እንደዛ እያደረኩ ነው ማለት ነው። እና በጣም አሪፍ ነው። ፀጉሬ በጣም የሚያንጸባርቅ ፀጉር ሆኖልኛል። ሽበቱ ይጠፋል አይጠፋም የሚለው ነው እንግዲህ ማየት የምፈልገው። የኔ ሽበቴ በጣም ብዙ ሆኖ አይደለም፣ ግን ያልወድም ሽበት። እንደገና ደግሞ ብዙ ሽበት ያለባቸው ሰዎች የቻናል ቤተሰቦች ካላችሁ ያው ለእናንተ መፍትሄ ከሆነ የሚሞክረው ነው ስላየውኝ ከዚህ በፊት ነግሬያችኋለሁኝ። የሆነ በጣም ትልቅ የሚባል ዩቲዩብ ቻናል ላይ ይሄ በጣም ይሰራል ምናምን ብለው ቪዲዮ ሰርተው አየሁ። ከዛ ኮሜንት ስር ደግሞ በጣም ብዙ ኮሜንት አዎ ልክ ነው፣ አዎ ልክ ነው፣ አዎ ልክ ነው ሲባል ሰው ለምን አልሞክርም ብዬ ነው እኔም እየሞከርኩ ያለሁት ማለት ነው። እና በደንብ ውስጡን እያካፈልኩኝ ቆዳዬን ነው መቀባው። ያው ጥቅሙ ቆዳችሁን ስለሆነ ነጭ ቀለም የሚያመርተውን ፓርት ያነቃቃውና ያው ሜቢ ጥቁር ቀለም የሚያመነጨው ይመለሳል ነው እንግዲህ አይዲያ እንትኑ ሐሳቡ እንደዛ ነው። እና ትንሽ አሳመነኝና እንደሞከረው ያደረገኝም ለዛ ነው። እና እንግዲህ መሞከራችን አናቋርጥም። ከሰራ ያው በመሀል አቋርጬው ነበረ ቅቤ ስለተቀባው አንድ ሳምንት ብቻ እንጂ ስቲል የተቀባሁት ነው። ከዛ ማሳጅ ማድረግ ነው። ውጤቱን ብነግራችሁ አሁን ደስ ባለኝ፣ ግን ደግሞ ውጤቱን አይቼ ነው ለእናንተ መናገር የፈለግኩትና ለዛ ነው። ምክንያቱም ለምን የቤታችሁን ነገር ታባክናላችሁ? ሲቀጥል የሰራ ከሆነ ለምን ትለፋላችሁ እናንተ? እና ሞክሬ ነው ለእናንተ ማሳወቅ የፈለግኩት። ግን በጣም
ጓጉቻለሁ። የሆነ ከዛሬ ነገ የሆነ ጥቁር ነገር የሚወጣ እየመሰለኝ ነው ከሽበቴ ስር። ሁሌ ነው ቼክ የማደርገው ሁሌ። እና እኔ በብዛት ሽበት ያለብኝ እዚህ መሀል ጋር ነው። እዚህ አካባቢ በቃ ወደ 6-7 የሚሆን ሽበት አይቻለሁና ያስጣላኛል። እኔ ደግሞ ፀጉሬን ማስይዘው እንደዚህ ከፍዬ ነው ማስይዘው። ከዛ ደግሞ ታንኮሉ ላይ የሚወጣው ሽበት ከየት ጋር ነው? እዚህ ጋር ምናምን አይደለም፣ እዚህ ጋር ነው የሚወጣው ከፊት ለፊታችሁ። ከዛ በደንብ ማሳጅ ማድረግ። ማሳጅ ይሄን ውህድ ስትጠቀሙ ብቻ አይደለም፣ ማንኛውንም ለፀጉራችሁ የምትጠቀሙትም ቅባትም ሊሆን ይችላል፣ ማንኛውንም ውህድ ሊሆን ይችላል። ስትጠቀሙ ማሳጅ ማድረግ አትሰልቹ። ማሳጅ አድርጉ። ኦኬ፣ ማሳጅ አድርጉ። በጣም ጥቅም አለው። ማሳጅ አድርጌዋለሁ። እንግዲህ እንደምታዩት ፎከስ ማድረግ የምፈልገው ሽበት ያለበት አካባቢ ነው። ግን ደግሞ ይራባል። ሽበት ታውቃላችሁ፣ ቶሎ ነው የሚራባውና ሙሉን ነው መቀባው። አንዴ ከወጣ በቃ ሳታውቁት ነው ሌላም የምታገኙት። ሌላ ደግሞ ኮሜንት ላይ ወፍረሻል የሚል ኮሜንት ያየው ነበር። አዎ ፍሬ ያለው ግን ደግሞ ስፖርት ጀምሬ ያለው የጀመርኩት ደግሞ መቼ ነው? ዛሬ ጀምሬ ያለው ማለት ነው። እሱንም ለውጥ ታያላችሁ። የሰውነት ለውጥ አደርጋለሁ በቅርቡ ታያላችሁ። ጀምሬ ያለው ከዛ ደግሞ እሱንም እኔ መጀመሪያ የተወሰነ ለውጥ ላምጣና አብረን እንሰራለን። በሳምንት 3-4 ቪዲዮ የምንለቃቸው ይኖሩናል ማለት ነው። ከእናንተ ጋር በሳምንት 3 ወይ 4 ይገናኛለሁ ማለት ነው። እስኪ እግዚአብሔር ይርዳሽ ብላችሁ ጸልዩልኝ። በጣም ወደ እናንተ ለመምጣት ሙከራ ላይ ነኝ። አምላክ ይርዳሽ ብላችሁ ጸልዩልኝ። ያው የመስራት ፍላጎት እንዳለኝ ታውቃላችሁ። የመስራት ፍቅር አለኝ። ቦታ ጊዜ ስላልተመቻቸልኝ ነበረ እስከዛሬ። አሁን ግን እንደገና ከትዕግስት ጋር ይቀጥላል። ትዕግስት ትቀጥላለች፣ አታቆምም። እንደገና በአዲስ ኢነርጂ ለመምጣት ቆርጬ ተነስቻለሁ። እናንተ ብቻ ላይክ እና ሼር ያደረጋችሁ አበረታቱኝ። እኔም አደርጋቸውን ነገሮች ለእናንተም ሞክሩ። ከራሳችሁ ጋር ተጣልታችሁ ከሆነ ራሳችሁ ማታዳምጡ ከሆነ ራሳችሁ ቅድሚያ ማትሰጡ ከሆነ ከዛሬ ጀምሩ። ደክሟችሁ በቃኝ ከዚህ በኋላ ብላችሁ ከሆነ ይሄን የምላችሁ በጣም ብዙ የሚያደክሙ ነገሮች እንዳሉ ስለማቅ እያለፍኩም ስለሆነ ስቲል ነው አሁንም እያለፍኩ ነው። እግዚአብሔር እያሳለፈኝ፣ እግዚአብሔር እየረዳኝ ነው። ግን እንደገና የምነሳበት እንደገና ራሴን እንዳይ ደግሞ ለራሴ እድል ሰጥቻለሁ። ለራሴ መሆን እንዳለብኝ በምንም ነገር መጀመሪያ ለራሴ መድረስ የምችለው ራሴ ብቻ ነኝ። በቃ ለራሴ እኔ ለኔ ነው ያለሁት። ሌላ ማንም እንደሌለኝ ከእግዚአብሔር ውጪ ከመቤቴ ውጪ ተረድቻለሁና ተነሱ። እሺ ለራሳችሁ ሁኑ። በቃ መጀመሪያ ለራሳችሁ ሁኑ። ሌላው ትርፍ ነው። ሌላው እናንተ ሲኖራችሁ፣ ሌላው እናንተ የደላችሁ ሲመስለው ነው የሚመጣው። ልክ የጎደለ ከመሰለ እያነሳችሁ መስሎ ከተሰማቸው ወደ ሞላበት ነው ፊታቸውን የሚያዞሩት። ያ የእነሱ መብት ነው። ያንን ለምን ማለት አያስፈልግም። ግን እናንተ ከእንደገና ተነሱ። ከእንደገና አንድ ብላችሁ ላይፋችሁን ጀምሩ። አያልቅም። እስትንፋሳችን እስካለች ድረስ
ተኝተን ጠዋት የጧቷን ብርሃን እስካየን ድረስ በተሰጠን ቀን ራሳችን ማየት መቻል አለብን። ከዛ ለራሳችን ቻንስ እንደገና እድል መስጠት አለብን። መቆም አለብን። ካለፈው መማር አለብን። እንደገና ለራሳችን መሆን አለብን እና ሁላችሁም ተነሱ። መጀመሪያ ራሳችሁን ደስተኛ ከማድረግ ጀምሩ። ራሳችሁን ደስተኛ አድርጉ። ሲሞላም ሳይሞላም ነው ግን መሆን ያለበት። ሲሞላም ሳይሞላም፣ ኖሯችሁም ሳይኖራችሁም፣ እያለቀሳችሁም እየሳቃችሁም እግዚአብሔርን እያመሰገናችሁ ከእንደገና ለራሳችሁ ድል እየሰጣችሁ ባላችሁ ነገር ደስተኛ የሆናችሁ ከእንደገና ላይፋችሁን ጀምሩ እላለሁኝ። እንግዲህ ዝም ብዬ አይደለም ማወራው። እሺ፣ በነገራችን ላይ ዝም ብዬ ምናምን አይደለም። በጣም በብዙ ስለተማርኩኝ ነው። እና በዚች እስካሁን በኖርኩባት እድሜ በጣም ከፍም ዝቅም እያልኩኝ አሁንም ከፍ እያልኩ እንደገና ዝቅ እያልኩ ከፍ እያልኩ እንደገና ዝቅ እያልኩኝ ህይወት ግን ብዙ ነገር ያስተማረች መጥቻለሁ። እድሜ እየጨመረ ሲመጣ በፊት ሰዎች እንዲህ ባደርግላቸው ይወዱኛል ወይ እንዲህ ምናምን እንደዛ ማስብ ሰው ነበርኩ። ለሰዎች የሆነ ነገር ካላደረኩኝ የሚወዱኝ አይመስለኝም። ከዛ ደግሞ ከኔ ይልቅ ለነሱ የሚያስፈልጋቸው የሆነ ነገር ያለ መስሎ ይሰማኛል ውስጤ በቃ ከኔ ይልቅ ሰዎች ደስተኛ ሆኖ ሳይ ነው የኔ ደስታ የሚጨምረው የምር። አሁን ግን እንደዛ የምትኖሩላቸው ሰዎች የሆነ ሰዓት ላይ የራሳቸውን መንገድ ይዘው ይሄዳሉ፣ ወይ ደግሞ እንደማያውቋቸው አክት ሲያደርጉ ታገኛላችሁ ምናምን። ማድረጉ ለዛ ሰው ደስታ መፍጠሩ ምናምን ልክ አይደለም እያልኩኝ አይደለም። በነገራችሁ ላይ እዚህ ጋር ሁልጊዜም ለሰዎች የደስታቸው ምክንያት መሆን እንድትሆኑ እግዚአብሔር ከረዳችሁ ሆኑ። እኔ አሁን በህይወቴ ደስተኛ እንዲሆኑ ላደረግኳቸው ሰዎች፣ አብሬያቸው ለቆምኳቸው ሰዎች ምናምን እስቲል ነው አሁንም ያንን እግዚአብሔር የማደርግበትን አቅም ከሰጠኝ ዋይኖት ማልሆንበት ምክንያት የለም። ግን ደግሞ ፈርስሚ አሁን ላይ የተረዳሁት ነገር ነው። ፈርስሚ ከዛ ከእናንተ የተረፈ ነገር ካለ እናንተ በደንብ በሁለት እግራችሁ ስትቆሙ ያኔ ከእናት እህት፣ ወንድም፣ ጓደኛ፣ ፋሚሊ ይረዳል። ስትኖሩ መኖር ማለት እኮ ይሄ ነው። በቃ ለሰዎችም ጭምር መኖር ነው። ግን መጀመሪያ ራሳችሁን ነው መሆን ያለባችሁ። መጀመሪያ ራሳችሁን ነው መርዳት ያለባችሁ። ከራሳችሁ ጋር መቆም ያለባችሁ ምናምን እና ይሄ በምንም ሊቀየር የማይችል እውነታ ነው። እሺ፣ ለራሳችሁ ናችሁ ያላችሁት ምናምን። ይህንን እመኑ። ከዛ ከእንደገና ተነሱ። በቀደም እንደዚህ አድርጌ ፀጉሬን አየሁትና እንዴት እንደሚያምርብኝ ምናምን ብያችሁ ነበር አይደል? ልቆረጠው እንዴ? በነገራችን ላይ ቀለም መቀባት ትፈልጋለሁ። አደርገዋለሁ ደግሞ ቀለም እቀባለሁ። ቀለም አምሮኛል ብላችሁ ደስ ይለኝ ነበር። እንዳትቀቡ እሺ፣ ቀለም እንዳትቀቡ። ስቀልድ ቀለም እንዳትቀቡ። ግን ቀለም ቢኖረው ይሄ እንዴት ሊያምር እንደሚችል ያምር ነበር። ግን ደግሞ ፀጉር ይጎዳል። ከዚህ በፊትም ተቀብቼ ስለማውቅ አልመክርም ቀለም። ግን ፀጉር ያላችሁ ሰዎች በፀጉራችሁ ዘንጡ እሺ። ፀጉራችሁን ተንከባከቡት፣ የሚያስፈልገውን ምግብ ስጡት ምናምን። ከዛ ግን በፀጉራችሁ ዘንጡበት፣ አትሰስቱ ለፀጉራችሁ። ምክንያቱም አሁን ካልዘነጣችሁበት መች ትዘነጡበታላችሁ። እኔ በፊት ፀጉሬን ፍሬዝ ላደርግ፣ ፀጉሬን የሆነ ነገር ላደርግ ምናምን ፀጉሬ ይጎዳል ምናምን እያልኩኝ ሳልዘንጥ ቀርቼ አውቃለሁ። አሁን ሳስበው ልክ አይደለሁም፣ መዘነጥ አለብኝ። እየዘነጣችሁ ግን ደግሞ ጠብቁት፣ ፀጉራችሁን ጠብቁ። ግን የምትፈልጉትን ላይክ መቆረጥ ካለባችሁ ተቆርጣችሁ ዘንጡ። ኢትስ ኦኬ፣ ያድጋል ከተንከባከባችሁት ምናምን። እሺ፣ የምሬን ነው። እኔ አሁን የሚያምረኝን ነገር ሁሉ ለማድረግ ዝግጁ ነኝ። ግን እየተንከባከብኩት ነው፣ ጥየው አይደለም እንዲሆን የምፈልገው ምናምንና ዘንጡ፣ በቃ ዘንጡ፣ ፀጉራችሁን አትቁረጡ ምናምን የምል ሰው አይደለሁም እኔ አይደለም።
ዛሬ እቺ ልጅ ምን ሆና ነው የምትሉት እርግጠኛ ነኝ። የምር በፀጉራችሁ ዘንጡ። እንደዚህ ቀብቼዋለሁ። ሌላ ጊዜ ሲቀባው በጣም አብዝቼ ነበር የምቀባውና አይሆን እንደ ቂቤ እየወረደ አስጠላኝ። ዛሬ በመጠኑ ነው የቀባሁት። ማሳጅ አድርጌዋለሁ ወደ ውስጥ ዘልቆ እንዲገባ እንዳይወርድ። ስለዚህ የተቀባሁት በመጠኑ ነው። ይሄ ጭርቅርቅርቅ ምናምን እስኪል ድረስ አይደለም። ሰው እንደዚህ አድርጌ ተቀብቻለሁ። ከዛ ምንድን ነው የማደርገው? ላስቲክ አስራለሁ ማለት ነው። በደንብ ስቲም ማድረግ ስላለበት ላስቲክ ይሰሩ። ከዛ እዚች ጋር ትንሽዬ ብስታ አድርጊያታለሁ። ምክንያቱም ቡሙ ብሎ ስለሚያስቸግረኝ። ቡግር እዚህ ጋር ወጥቶብኛል። አያችሁ፣ ቡግር እዚህ ጋር ወጣብኝ፣ እዚህ ጋር ወጣብኝ ምናምን። እሱ እንደምንም አጠፋሁት። አሁን ደግሞ እዚህ ጋር መጣና እዚህ ጋር ወጣብኝ። ትናንትና ነው አሳካከችኝ፣ ወደ ወጣ ቡግር። ይህንን ይመስላል። ከታጠብኩ በኋላ ደግሞ ፓርት ቱ ብዬ ነው የምለቅላችሁ፣ ወይ ደግሞ ለብቻው ነው የምለቅላችሁ፣ ግን ከታጠብኩ በኋላ ማለት ነው። ፀጉሬን ዲቶክስ አደርጋለሁ። ስለዚህ ፀጉሬን ዲቶክስ ሳደርግ ማየት የምትፈልጉ ከሆነ ከዚህ ቀጥሎ የምለቀውን ቪዲዮ ታያላችሁ ማለት ነው። አብራችሁኝ ሁኑ። ወዳችኋለሁኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። We love you guys. Bye.